ሚዲያችን በቅርቡ በምርመራ ዘገባው በዳሰሰው የኦንላይን ቤቲንግ ዙሪያ በርካታ ግለሰቦች በቁጥጥር ስር መዋላቸው ታወቀ። በበርካታ ከተሞች ታግዷል የተባለው ቤቲንግ በኦንላይን ተባብሶ መቀጠሉን ሰፋ ባለ የምርመራ ዘገባችን መስከረም 4 2018 መዳሰሳችን ይታወሳል። ይህ የኦንላይን ቤቲንግ መስፋፋት ደግሞ በዲጂታል መልኩ በሚፈጸም ክፍያ ወይም ዲፖዚት እና በአንዳንድ የብሔራዊ ሎተሪ ሰራተኞች በድርጊቱ ላይ መሳተፍ ምክንያት መሆኑን ጠቁመን ነበረ። ከዚህ ጋር በተያያዘ ለመንግስት ገቢ መሆን የነበረበት ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅቶች ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት አስታውቋል። ተቋሙ ይፋ እንዳደረገው በቤቲንግ የስፖርት አወራራጅ ድርጅቶችና ፊንቴክ ወይም አግሪጌተር በሚባሉ የገንዘብ ክፍያ ስርዓት አቅራቢ ተባባሪ ተቋማት ዙሪያ ጥናትና ክትትል ሲከናወን ቆይቷል ብሏል። አክሎም ፈቃድ ያላቸውና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ ህገወጥ ድርጊት ተሰማርተው በመገኘታቸው ፈቃዳቸው የተሰረዘባቸው እንዲሁም ምንም አይነት ፈቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፍ የኢንተርኔት ትስስር አማካኝነት በህገወጥ ድርጊት ተሰማርተው ተገኝተዋል ብሏል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባና የድሬዳዋ ከተማ አስተዳደሮች የጸጥታ አካላት እንዲሁም በህብረተሰቡ ትብብር አማካኝነት 24 ተጠርጣሪዎች በቁጥጥር ስር ውለዋል በማለት የብሔራዊ መረጃና ደህንነት አገልግሎት አስታውቋል። በተለይ በህጋዊነት ሽፋን ፈቃድ ያወጡ ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ወቅት ሁሉም ፈቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውና አድራሻቸውን መሰወራቸው ተረጋግጧል ተብሏል። የቤቲንግ የስፖርት አወራራጅ ድርጅቶቹ ፊንቴክ ወይም አግሪጌተር ተብለው ከሚጠሩ የፋይናንስ ስርዓቶችን ከሚያሳልጡላቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር በአጠቃላይ ሲንቀሳቀሱበት ከነበረው የገንዘብ መጠን መንግስት በተለያዩ የገቢ አማራጮች ማግኘት የነበረበትን 100 ቢሊዮን ብር በላይ መሰወራቸው እንደተደረሰበት አመልክቷል። የቤቲንግ የስፖርት አወራራጅ ድርጅቶቹ በተለያዩ የገንዘብ ክፍያ ስርዓቶች አማካኝነት የሚሰበስቡትንና የሚያዘዋውሩትን የገንዘብ መጠን ያማከለ ግብር አለመክፈላቸው እንደተደረሰበት የጠቆመው የደህንነት ተቋሙ በክሪፕቶ ከረንሲና በተለያዩ ዓለም አቀፍ የኋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙትን ገቢ በውጭ ምንዛሪ በመቀየር ሲሰውሩና ከሀገር እንዲወጣ ሲያደርጉ መቆየታቸውን አስታውቋል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ከዚህ በኋላ በከተማው የቤቲንግ ወይም የስፖርት ውርርድ ቤት አይኖርም ብሎ ያስታወቀው ልክ የዛሬ ዓመት ገደማ ነበር። የቢሮው ምክትል ኃላፊ አቶ ሚደቅሳ ከበደ በ2016 ዓ.ም የበጀት ዓመት በከተማዋ የሚገኙ 4118 የቤቲንግ ቤቶችን ዘግተናል፣ ከዚህ በኋላ በአዲስ አበባ ከተማ የውርርድ ወይም ቁማር ቤት አይኖርም ብለው ነበር። ልጆቻችን አእምሯቸው በቁማር ምክንያት እየተበላሸ ነው፣ እቃም ጭምር ከቤት እየተሰረቀ እየተሸጠ ነው፣ ለትዳር ፍቺ ጭምር መነሻ ሆኗል እየተባለ ቅሬታ ሲነሳበት ነበር፣ ምላሽ ተሰጥቶበታል ያሉት ኃላፊው በዘርፉ ላይ ተሰማርተው ሲሰሩ የነበሩ ሌላ ስራ ቀይረው እንዲሰሩ ትዕዛዝ ተላልፏል ብለዋል። ይሁንና መሰረት ሚዲያ በዚህ ዙሪያ ለበርካታ ቀናት ሲያደርግ የነበረው ክትትል እንደሚያሳየው ቤቲንግ በቴሌብርና በሌሎች የዲጂታል አማራጮች በሚፈጸም ክፍያ ወይም ዲፖዚት እየታገዘ በተለይ በኦንላይን ተስፋፍቶ ቀጥሏል። ክልከላው እስካሁን ያልተነሳ ቢሆንም አሁን ላይ በሀገሪቱ ውስጥ በጣም ብዙ የሚባሉ አቋማሪ ድርጅቶች በግልጽ በኦንላይን ስራ እየሰሩ መሆኑን መረጃዎች ያሳያሉ። ብሔራዊ ሎተሪ የሚቆረጠውን እየቆረጠ ድርጅቶቹ ደግሞ በውስጥ በኩል በድብቅ እያጫወቱ ነው። የሚገርመው ደግሞ የሚጠይቃቸው አካል ስለሌለ ብሩን ገቢ ወይም ዲፖዚት ስታደርግ እንደ ልብ ይገባል የሚሉት አንድ የብሔራዊ ሎተሪ ምንጫችን ናቸው። አክለውም አቋማሪ ድርጅቶቹ ከአንዳንድ የብሔራዊ ሎተሪ ሰዎች ጋር በመመሳጠር እየሰሩ ይገኛሉ ይላሉ። በተለይ ዳሼ ቤቲንግ፣ ቫሞስ ቤቲንግ እና ሁሉ ስፖርት የሚባሉ ድርጅቶች እዚህ ስራ ላይ በስፋት ተሰማርተው እንደሚገኙ አስረድተዋል። እነዚህ ለምሳሌ የቀረቡ እንጂ ተመሳሳይ ድርጊት ላይ የተሰማሩ ከ20 በላይ ናቸው ተብሏል። ድርጅቶቹ ኮል ሴንተር ብቻ ነው ያላቸው፣ ቢሮአቸውን አይናገሩም፣ በስልክ ብቻ ነው የሚገኙት። በጣም ብዙ ሰው በዚህ ነገር ንብረቱን፣ መኪናውን ያጣለ የሚሉት ደግሞ ጉዳዩን በቅርበት የሚከታተሉ ሌላ ግለሰብ ናቸው። ይህን ተከትሎ ቤቲንግ ከአዲስ አበባ በተጨማሪ በክልሎች እንደ ሐዋሳና መቀለ ባሉ ከተሞች እየተከናወነ ይገኛል። መንግስት ያወጣውን ክልከላ ማስፈጸም አልቻለም፣ ያውም ትውልድ ገዳይ የሆነ ቤቲንግ የሚባል መጥፎ መርገምትን። እንደ እኔ በርካቶች ሜዳ ላይ ቀርተዋል። በሚዲያ አይነገርም እንጂ ራሳቸውን የሚያጠፉ ብዙ ናቸው። ከዚህ በላይ አስቸኳይ ነገር ያለ አይመስለኝም በሚል ለሚዲያችን ቃላቸውን የሰጡ ሌላኛው የቀድሞ የቤቲንግ ተጠቃሚ ናቸው። በኦንላይን የሚፈጸሙ ውርርዶችን መንግስት በቀላሉ መዝጋት ይችላል የሚሉት ስሜ ይጠቀስ ያሉ አንድ የአይቲ ባለሙያ ናቸው። ውርርዶቹ የሚከናወኑበትን አድራሻ መዝጋት ይቻላል።
በቴሌብር የሚከናወኑ ክፍያዎችንም የድርጅቶቹን ቁጥር ተከታትሎ በመለየት ማገድ ይቻላል። ቴክኖሎጂው ይህን ማድረግ ይፈቅዳል በማለት አስረድተዋል።